ቲማቲም እና እንጀራ እንዳትረሳ። እሺ ሌላ የምትፈልጊው ነገር አለ? ሄሎ ባቢ። ሄሎ ሄሎ ባቢ። ስልክ የዘጋ መሰለኝ። በቃ ሰክቼ ተመልሼ እመጣለሁ። እስከመች ነው ለገዛ ልጅ ቤት ድረስ እየመጣው ገንዘብ የምጠይቀው? እስከ ቤት ድረስ የሚያመጣሽ ጉዳይ የለም እኮ። ስለዚህ ለፍርድ ቤቱ ሄጄ እየከፈለኝ አይደለም ብዬ ልናገር? ደሞዜ ዛሬ ነው የገባው። ፍርድ ቤቱ በ26 ክፈል ብሏል። ከዚህ በኋላ እዚህ አልመጣም፣ እዛው እንገናኝ። ቢያንስ ብቻሽን መተሽ ብትጠይቂኝ ምን አለበት? አባቷ እያስረባት እንደሆነ እያየች ማደግ አለባት። የኔ ልጅ እኔ ተቀጥሬ ነው የምሰራው። ስፈልግ የማገኘው ገንዘብ የለኝም። አሰሪዎቼ ናቸው በፈለጉት ሰዓት የሚከፍሉኝ። ቢኖረውም ያው ነው። አባዬ ከንፈርህ እኮ ደርቋል። ደረቀ እንዴ? ውሃ ጠምቶኝ ነው። እኛ ቤት እኮ ምግብ አለ፣ ሄደህ አትበላም? ሌላ ቀን እበላለሁ። እሺ እወድሻለሁ። ስልክ እኮ አልሰራልኝ። እዚህ ሆነ ነው እንዴ?